وذكر فإن الذكرى تنفع المؤمنين. الإمام مالك يرساسو رستو ببلا ويبيدتا صومي بلا شابلوال ما نسوي هنن عندي ترى تقرأ لنا نرتبط هيدنا قال كتدلك علموج ያልተጠበቀ ነገር ያጋጥመናል ስለገጠመን ያኔ ብቻ አይደለም ዛሬም ያጋጥማል አይ ሐዲሱ ይሄን ነው የሚለው ስለዚህ ሐዲሱን ነው መከተል ያለብን የሚለው ንግግር ዓሊሞቹን እንደመጋፋት እንደመሳለፍ ተደርጎ ሊወሰድ አይገባም በፍጹም ሰዎች ናቸው ሁሉ በኒ አደም خطأ الامام مالك ራሳቸው ምን ይላሉ كلنا راد ومرد الا صاحب هذا القبر ሁላችንም አራሚና ታራሚ ነን የዚህ የቀብር ባለቤት አሉ ወደ ነብዩ ሰለላሁ ዐለይሂ ወሰለም ቀብር ያመላከቱ ሁላችንም አራሚና ታራሚ ነን ሁሉም ያየውን ጥፋት ያርማል እሱ ሲሳሳት ሌላ ያርማል ከዚህ በላይ የሆነ የለም በዚህም ዘመን ተመሳሳይ ይላል ምናከብራቸው ትልቅ ዓሊሞች አሉ እዚህ ላይ የተናገሩት ልክ አይደለም የምንለው ይኖራል ከደሊል ጋር አይሄድም ደሊሉ ይሄን ነው የሚለው በአደብ ማረም ይኖራል ማለት ነው እሺ ከዚህ ሐዲስ ምን ወስደው መልእክት ግልጽ ነው الله سبحانه وتعالى نفسا برساتشو نجار بتجدلتشبت نجار أي كاتم زجار يترسى نجارنا ربنا لا تؤاخذنا إن نسينا أو أخطأنا عندما يتأيك تقوم معلم علينا الشيء إذا هو إقرأ من قلب من النصارى كذي حديث مبلاغ متأتات أو من يميافرسون دهونه يتنجرون أو من يميافرسون نجارو جندهونه يتتقومنا لم تنم من ناسا المسلم بزوجر مياسين ሌሎች እምነት ጋር ግን የሚገርም ነገር አለ አንዳንዶቹ ሳይጾሙ የጾም ወራት ስለሆነ ብቻ ለምሳሌ ምግብ ቤት ገብተው የጾም ተጋቢ ነው ይላል አለ አልጾሙም በየጠያዘዘ ነው ያለው እንዴ የሚያደርጉ አንዳንዶች የሚያፈጥሩበት ሰዓት አንዳንዶች 6 ሰዓት አንዳንዶች 9 ሰዓት የተለያየ ነገር ነው ስንለምደው አንዳንድ ነገር ዝም ብሎ ኖርማል ይመስለናል እኔ ለመጀመሪያ ጊዜ እዚህ ሀገር የተሰማ በጣም ይገርማል እየበሉ የጾም ብሎ መጠየቅ ምንድነው የጾም ተጋቢ ነው ካፍቴሪያ ውስጥ ገብቼ ፊጥራ ሰዓት ላይ ነበር አንድ ጓደኛችን ጋር ገብቼ ምግብ አዘዘን ተጋቢ ነው የጾም ነው የፍስክ ብላ አዘዘች ጠየቀች ከዛ በፊት ደጋግሜ እየሰምቼዋለሁ ግን ሁሌም አዲስ ነው የሚሆንብኝ አሁንም ድረስ ማለት ነው ይገርመኛል አይ ቅቤ ያለው የጾም አልኳት ግር ብሏት እንዳጥላኝ ሄደች የጾም ብለው ያው የጾመኛ ነኝ ጾም ነው ያልኩት የሚለው ለማንሳት ነው የፈለኩት ቅቤ ያለው ብለው ደግሞ ያለ ለማንኛውም እንደ እስላም ሁሉም ሐላል ምግቦች የተፈቀዱ ናቸው የእናንተ ጾም ሆኖ ስጋ እየበላችሁ ይላል አልሐምዱሊላህ ሰው በእንግልቱ ልክ አይደለም የሚለካው በይህም መነሻ ያደረጉ ነው ቤት አምልኳቸውንም ተራጫፍ ላይ ይሰሩና ከዛ በልፋት ቢለካ ማለት ነው ለዛ ይሆን አላህ ያገራልህን ማግራሪያን ተጠቀማለህ አላህ ያዘዘህ ቦታ ላይ ደግሞ ቁም ያለ ቦታ ላይ ትቆማለህ ታችን እንደዛ ነው ያለው ወደዚህ እንመለስ ጾምን የሚያስፈጥሩ ነገሮች በዋናነት 3 ናቸው አንድ ምግብ መመገብ መጠጥ የሚጠጣ ነገር ግንኙነት ወይም የዘር ፈሳሽ መውጣት በሌላ መንገድ ቢሆን ሆነ ብሎ ማድረግ ማለት ነው على الراجح እዚህ ውስጥ የሚካተት ነው መጠጥ የሚለው ውስጥ አብረን የምናስገባው ሲጋራ ማጨስ እዚህ ውስጥ ይካተታል እዚህ ውስጥ የሚገባ ነው የሚሆነው ማለት ነው ሌላ ጾም የሚያስፈጥር ባንደለም ጾም ግን የሚበላሽበት ሌላ ነገር አለ ምንድነው የሐይድና የኒፋስ ደም መከሰት ማለት ነው መከሰት እንደዚሁ ከሱ ጋር ጾም ስለማይፈቀድ ማለት ነው ይሄ ባለበት ጾም አይፈቀድም ጾም የሚያስፈጥሩ ነገሮች ጾምን የሚያበላሹት 3 ነገሮች ጋር ተያይዞ ነው አንደኛ እያወቀ ተፈጸማቸው እንደሚያስፈጥር አላወቀም የሚያስፈጥር ነገር እየፈጸመ ነው ያለው ጾሙ ተበላሸ ሁለተኛ አስታውሶ መፈጸሙ ነው የረሳ ሰው ጾሙ አይበላሽም አሁን ባሳለፍነው ሐዲስ መሰረት ማለት ነው ሶስተኛ በምርጫ መፈጸሙ ነው የተገደደ ሰው ጾሙ አይበላሽም 3 ነገሮች አንደኛው ዕልም ሁለተኛው ዚክር ማስታወስ ሶስተኛ እክቲያር በምርጫ መፈጸም እነዚህ አፍራሽ ነገሮች በእነዚህ ብቻ አይደለም በጾም ብቻ አይደለም በሌሎችም በአንድ ጥፋት ሰው የሚጠየቀው እነዚህ ነገሮች ታስበው ነው ብዙ ነገሮች አንድ ሰው ለምሳሌ ከእስላም ያስወጣ ጥፋት ቢፈጽም ከእስላም ይወጣል አይወጣም የሚባልባቸው ክስተቶች ከባባድ ክስተቶች ያጋጥማሉ
እነዚያ ክስተቶች ላይ ሽሩጥና መዋኒዕ መታየት አለባቸው ይላሉ ዑለማዎች በብዛት እናያለን ሽሩጥና መዋኒዕ ማለት እነዚህ ናቸው መዋኒዖቹ የነዚህ የተጠቀሱ ሽሩጦቹ አንደኛ ዒልም ሁለተኛ አስታውሶ መፈጸሙ ኢኽቲያር ሶስተኛ በምርጫ መፈጸሙ ከእስላም ያስወጣውን ነገር እንደሚያስወጣ እያወቀ በምርጫው ሳይገደል ተፈጸመው ከእስላም ወጣ አያውቀውም ከእስላም ያስወጣ እንደሆነ ያውቀው ከእስላም አልወጣም ተገዶ ነው የፈጸመው ከእስላም አልወጣም ኢላ መን ኡክሪሀ ወቀልቡሁ ሙጥመኢን ቢልኢማን በኢማን የተረጋጋ ሆኖ የተገደደ ሰው ሲቀር እንደተባለው ማለት ነው የነዚህ ተቃራኒ የሆኑት ደግሞ መዋኒዕ ናቸው ተቃራኒዎቹ ምንድናቸው የዕልም ተቃራኒ ጀህል ነው ጀህል ሳያውቀው ነው የፈጸመው ጀህል አለ ማኒዕ ነው ከምንድን ነው የሚከለክለው ከማክፈር እንቆማለን ማለት ነው ሁለተኛ መገደዱ ለምሳሌ ተገዶ ነው የሚፈጽመው በምርጫው አይደለም ለምሳሌ ዑመር ብን ያሲር ተገዶ ነው ምን ሲያደርግ የነበረው ኩፍር እንዲናገር ያደረጉት ሌላ በምርጫ መፈጸም ምንድን ነበር አስታውሶ መፈጸም አስታውሶ ረስቶት ወይም ሳያስበው ከምላሱ ቢወጣ እንደዚሁ በዚህ ነገር በሱ ላይ ሁክም አይተላለፍም ማለት ነው እሺ እዚህ ላይ ሌላ የማነሳው ነገር እነዚህ ነገሮች ረስቶ ቢፈጽም ጾሙ አይበላሽም ጾሙን ይቀጥል ተባለ ጾሙን የሚያበላሽ መሰለውና በቃ ረስቸው በላህ ከዚህ በኋላ ጾም ዋጋ የለውም ብሎ አውቆ የበላ ተቀጠለ ጾሙ ተበላሽቷል ይለያል ከዛኛው ምክንያቱም የመጀመሪያው ላይ ረስቶት ነው በምርጫው አስቦት አይደለም የፈጸመው ረስቶ ነው የፈጸመው ጾመኛነቱን ረስቶት ነው የፈጸመው ከዚህ በኋላ ግን ቀጠለ ሆነ ብሎ እየበላ ነው ያለው እዚህ ላይ ግን ጾሙ ይበላሻል ይላሉ ዓሊሞች ሌላ ከዚሁ ጋር የሚነሳው አብረው መታወቅ ያለባቸው ጾም የማያስፈጥሩ የተወሰኑት የሆነ ኺላፍ ያለባቸው ከመሆኑም ጋር ጾም የማያስፈጥሩ ማስመለስ ማስታወቅ ሒጃማ የተወሰኑ ኺላፎች አሉ ዝርዝር አልገባም አሁን ባጭሩ ለማንሳት ነው ደም ለምርመራ ደርስ መስጠት ለምሳሌ ነፍስ ማነሰር ሲግመጠመጥ ለምሳሌ ውሃ አምልጦት ቢገባበት ሲግመጠመጥ ውሃ አምልጦት ቢገባበት ምግብ መቅመስ እንዳይወጥ መጠበቅ አለበት መፍራት አለበት ምራቅ መዋጥ ጾም ያበላሽ አክታ መዋጥ على الراجح ጾም ያበላሽም ግን ዞሮ ጤነኛ አይደለም ከጭንቅላት የሚወጣ ቆሻሻ ነገር ነው መዋጥ አይገባም ግን ቢከሰት ጾም አይበላሽም ሲዋክ መጠቀም በየትኛውም ሰዓት እዚህም ላይ ከሰዓት በኋላ ከዘዋል በኋላ ሲዋክ መጠቀም አይቻልም የሚሉ ስላሉ ነው ይሄን ማለታው የጥርስ ሳሙና መጠቀም በተሻለ መጠን ብንተው የተሻለ ነው ምክንያቱም የመስረግ ኃይል አለውና መጠንቀቁ የተሻለ ነው ከዛ ውጭ ግን ሆነ ብሎ እስካልዋለ ድረስ መጠቀሙ አሁንም ጾም አያበላሽም ይሄም ድንገት አቧራ ነገር ብናኝ ነገር ወይ ዝንብ የመሳሰለ ሊገባበት ይችላል ሰው ጾም አይበላሽም በዚህ ወይም ዱቄት ሊሆን ይችላል የመሳሰለ ቢገባ ገለባ ነገር ሊሆን ይችላል ኩል መኳል የአይን ጠብታ በጆሮ የሚወሰድ ጠብታ ከኖረ እንደዚሁ በአፍንጫ የሚሰጥ የመሳሰሉ ጾም አይበላሽም والله تعالى نعم ቀን ላይ የሚያዞር ሚጥል ኖሮበት አዝሮት ቢሆን ጾም አይበላሽም